ሚዜ ይኖራታል። ያንቺን አመንችሎ ሚዜ እኔ ሳይ መቼም አንቺ እንደማደረሽ በደንብ አድርገሽ ታውቂያለሽ። ኧረ እኔ ብትለምኚኝ ራስሽ ተሳስተሽ ማለት ነው። እሺ እኔ ሰርግ በዚህ በኩል ኮን ተሳስተሽ እንደዚህ እንዳትዘልሽ። እሺ እንዳትረሻ ስለምነኝ ታያለሽ። ምን ነው ፈዘቀረ ባልዩ አትገባም እንዴ? ይሄን የመሰለ ድንቅ ውበት እያየሁ እንደው ፈዝዤ ብቀር ራሱ ይፈረድብኛል። ገና ለመጀመሪያ ጊዜ እንደዚህ ሆኜ ያየኸኝ እኮ ነው የምትመስለው። ያኔ እንደዚህ ውብ ሆነሽ አልታየሽ ይሆናል። አፌ ቁርጥ ይበልልሽ ሉላዬ። በእርግጥ ያኔ ሱራፌል ሌላ ሰው ነበር። የእውነት ቤዝዬ በጣም ነው ያማረብሽ። አሁን ስኔም ሙሽራ መሆን አማረኝ። ኧረ ቀስ እኛ ነፍሰ ጥሮቹን እንቅደም እንጂ። ለነገሩ ልክ ነሽ። ከእያንዳንዱ የተጣደፈ ሰርግ ጀርባ የ3 ወር ጽንስ አለ ይባላል። እኛ ግን አቅደን ያደረግነው። ኦ እንዴ ሚዜዎቹ የራሳቸው ሙር ላይ ገብተውልሻል። እነሱ ከጎኔ ባይኖሩልኝማ በምን ፈታል ነበር። በተለይ የሁለቱ ጸብማ ፍቅር እኮ ነው። በነገራችን ላይ ሳሮን ቀለበት እንዳደረገች ያውቃል እንዴ? የምን ቀለበት? ያልማዝ ነው መቼም የዘንባባ አይሆንም። ሽቤ እኮ ሳላስበው መጥቶ ሰርፕራይዝ አድርጎ እንዴት እንዳስደሰተኝ። ለማንኛውም እንግዲህ የኛም ሰርግ በቅርቡ ስለሚሆን ተዘጋጁ። ችግር የለውም። አንቺ ለማግባት ተዘጋጅ እንጂ ሌላውን እኛ አለ። አሃ ለጌጥ ነው ቀለበቱን ያረገልኝ ማለት ነው። እኔ እንደዛ መች ወጣኝ። ሽቤ ግን ምን አስቦ ነው? በቃ የቤት ዕቃ የሚያሟላልበትን እንዳለ በሙሉ ለጣትሽ ቀለበት ያዋለው። እራስሽ አይደለሽ እንዴ የዚህን አልማዝ ቀለበት ሐሳብ የሰጠሽው? ቆይ አንቺ እዚህ የሆነ ማሳበር ነው የምትፈልጊው? ስትናደድ እኮ እንዴ ደስ እንደምትለኝ ብታየው። ለማንኛውም ሳሮን እንኳን ደስ ያለሽ። ላንቺ በጣም ደስ ብሎኛል። በጣም አመሰግናለሁ ሱሬ። ግን ሚዜዎች እየተዘጋጁ ነው? ሁሉ ነገር በአግባቡ እየተከናወነ ነው ያለው። ሚስቴ ግን ካሁኑ እንደዚህ ያማረባት የዕለት ዕለትማ እኔ እንጃ እኔ ፌንት መበላ ነው ይመስለኝ። በእውነት አልችልም። ያንተ ሚዜዎች ተንከረፈፉና የሷ ሚዜ መንከረፈፍ አለባቸው። የሚዜ እስከፋፋ በሉት ባካፋ ቀላል ባካፋ ባካፋ እንዴ ሳሚ፣ አረ በስተከል ጨፈር እንጂ ምን እንደዛ የምትወዛወዘው? እኮ ከባድ ጨፈራ እኮ ነው። ለዛውም ይኸውልሽ ታውቂያለሽ፣ ብርሌ ልቅለቃ የሚባለውን ታውቂያለሽ? እሱ እንዳንተ እኮ ነው። እንግዲህ ነግሬሃለሁ፣ ለሰርግ በደንብ መለማመድ አለበት። ትጨፍራለህ። ሴትዮ የለቅሶ ቀንማ አልጨፍርም። ምን የሰርግን ቀን ነው የለቅሶ ቀን እያልከለሁ? ውይ ኩቻ፣ አሁን ከሙዚቃው በላይ የኔ ድምፅ ሰምቶሽ ነው? ድሮም ትዳር ጭዌ እንደሆን ካውቃለሁ። ኧረ እንዴት አይነት ሰው ነሽ? ቆይ ካገባሁሽ በኋላ መቀለድ አልችልም ማለት ነው? አላስተነፍሳልሽኝ እኮ እንዴ ገና ከመድረሱ ሞቅ ሸብረቅ አድርጋችሁት የለ እንዴ? አሳምራችሁታል በጣም። የኔ ውደት ማማዬ፣ እኔ ልኝሲ እንዴት ናፍቀሽኝ እንደነበረ። ሞቅ ሸብረቅ አድርጋችሁታል። ጎረምሳው እንዴት ነው ተያይዛችሁታል? ሞቅ ሞቅ ደመቅ ደመቅ እያደረግነው እኮ ነው። እንዴታ እንዴት ናችሁ? እሺ ሽርሽሩ እንዴት ነበር? እንዴ የምን ሽርሽር? ለሁላችንም ለመጸለይ ገዳም እኮ ነው የሄድነው። እንዴ ቢሆንስ ታዲያ ያው ከምትወጁ ሰው ጋር ካለሽ እኮ ደስታው በቃ የትም ቦታ ቢሆን በጣም ልዩ ነው። እና ታዲያ ለኛ ጸለያችሁ ነው እንዴ? የእናንተንም ሰርግ በተራው እንዲያበላን በደንብ ጸልያለሁ። እንግዲህ የኛ ሚያዝያ ላይ ስለሆነ ካሁኑ መዘጋጀት ነው። እንዴ ጥር ላይ አልነበር እንደኛ? ጥር እኮ አለፈ እኮ ድጋሚ ይመጣላ ተመልሶ። ምን አለ ግን ሳሚ በዛሬ ቀን እንኳን ቀልብ ያናገረ። ምን አይነት ሰይጣን ነው ቆይ የተጸናወተ? ሉሲዬ ሊያናድሽ ብሎ እኮ ነው። ለምንድን ነው ቆይ የማይገባሽ? ድሮስ እኔን ካላበሳጨ መች ይሆንለታል? ቆይ ግን ቤዛን አገኛችኋት እንዴ? ገና መግባታችን አይደል? ውስጥ ናት አይደል? እንዴት እንደናፈቀችኝ። ያው የነገ ሙሽራ አይደለች? ጸጉሯ ልትሰራ እኮ ጸጉር ቤት ሄዳለች። ያው ከዛሬ በኋላ እኮ ከቤት አናስወጣት። ሙሽራማ አይደለች? እንዴት ደስ ይላል። በመጨረሻ ቤተሰብ በደስታ ተሞላ። በእርግጥ እንዲሁ እንደተዋደድን ሰርጋችን በአንድ ቀን ቢሆን በጣም ደስ ይለኝ ነበር እኮ። አንቺ ልትዳሪ ሞኞቹ ደግሰው ሊያበሉ። ይኸውልኝ ብቻ። ቆይ አሁን እዚህ ጋር ማን ነው ስለ ድግስ ያወራው?
እንዴ ቆይ እስኪ መጀመሪያ አማርኛውን ሳታጣሪ ምንድነው ዝም ብለሽ እኔ ለምትጮዩ? እኔ እኮ ያልኩት ደግ ሰው ሊያበሉ ነው ወይስ ደግ አይደሉም ወይ ነው? በአንተ ቤት በቃ የሆነ ቅኔ ተቀኝተህ ሞታል አይደል? ኩቻዬ እውነት እንደዚህ ስትበሳጭ የምታምሪ ከሆነማ ቀን በቀን ነው ማበሳጭ። እሺ የኔ ሴት ግስላ ማማ ያለችው ነገር ትክክል ነው። አሁን ሁላችንም ህይወታችን ተረጋግቷል። በእርግጠኝነት ደግሞ ቀጣይ ህይወታችን የሰመረ እንደሚሆን አልጠራጠርም። እንግዲህ ብለን እናስባለን። አሁን በሉ የደስታ ቀን ነው። ወደ ጭፈራ ቆንጆ ሙዚቃ ይከፈታል፣ እንጨፍራለን። በሉ ተነሱ። እኛ ከሩቅ መንገድ ነው የመጣነው ደግሞ ማንም አይሰማሽ። እሺ ሳሚ ክፈት። ትንሽ እንኳን አናርፍም እንዴ? ኧረ የሚባል ነገር የለም። ነገስ መች ይቀርላችኋል። በሉ ክፈት እንጂ። ያው ነይ ነይ። ተነስ። በሉ እስኪ በሉ እንግዲህ በዛው ልምምድ ይሆነናል ለነገው። እስኪ ነይ ነይ ቀጣይ ማለት ነው። ሳሮን የሆነ ነገር ልንገርሽ። እኔ መጨፈር አልወድም ሳሮን። ከተወለድኩ ማለት ጨፍሬ የሚሆን ደንሽ ያላቅ እውነት። እና ታዲያ ሚዜ በሆንክበት ሰርግ ላይ እንደ ለቅሶኝ ጥገን ይዘህ ልትቀምጥ ነው? ሚዜ ግድ ይጨፍር የሚል ህግ አለ እንዴ? እና ታዲያ ለው ሙዚቃ ምናምን እያወጣ ነው? ኧረ ሳሮን ይታይ፣ እንደዛ ከሆነ ይቅርብ። አልሄድም። ያማል እንዴ? ሰርጉ እኮ ነገ ነው። ይቅር ታዲያ። ሙሽራ ቀረ እንጂ ሚዜ ቀረ ይባል። ይሄን ያህል ጭፈራ ትፈራለህ ማለት ነው? አይ ሳሮን፣ መፍራት ሳይሆን እኮ ስለማልችል አስበሽዋል። 1 2 እላለሁ ብዬ ሄጄ ሙሽሮቹ ኬክ ላይ ዱብ ብል እንዴ? አስበሽዋል? ለነገሩ እውነትህን ነው። ኬኩ ላይ ከምትወርቅ አርፈ ጥግን ይዘህ ቁጭ ብትል ይሻላል። ግን ቆይ የሰርጋችን ዕለት ማን ሊጨፍርልህ ነው? ያኔ እኮ ከኔ ጋር መጨፈር ግዴታ ነው። ሳሮን፣ ለአንቺ ከሆነማ እውነት ምንም ነገር አደርጋለሁ። እውነት ሳሮን። እኔ ግን ጊዜ ሳንበጅ ቶሎ ብንጋባ ደስ ይለኛል። ሳሮን፣ መጀመሪያ አንቺ ማኖር ስላለብኝ ማለት ነው ትንሽ ስራም ቢሆን ሰርቼ የተወሰነ ገንዘብ ማጠራቀም አለብኝ። አሁን ሳሮን እጅ ላይ ያለው ገንዘብ እያለቀብኝ። በቃ ለኔ ብለህ የቤተሰቦችን ሀብት ሙሉ ለሙሉ ተውክ ማለት ነው? ሳሮን እንኳን ሀብታቸውን እነሱን ትቻቸው የለ እንዴ? ፈጣሪ ሆይ ትክክለኛ ሰው ላይ ስለጣልከኝ በጣም አድርጌ አመሰግናለሁ። እውነት ሳሮን፣ እውነት እኔም አንቺ ላይ በመውደቄ በጣም ደስተኛ ነኝ። እውነት ችግሩ እኮ አንተ ወድቀህብኝ እኔ ተርፋለሁ ወይ የሚለው ነው። ሳሮን አታስቢ፣ ባይሆን ቀስ ብዬ ወድቃለሁ እንዴ። አይ እሱ ይሆናል እንጂ ላወዳደቁ እንኳን የቸኮልን ነው ይመስለኝ። የኔ ውድ እስካሁን አላመንሽኝ ማለት ነው? ስላመንኩ መሰለኝ ልቤን አሳልፌ ሰጠው። እኔ የምልህ በቃ አሁን እጅ ላይ መንቀሳቀሻ የሚሆን ምንም ገንዘብ የለህም ማለት ነው? ሳሮኒ ደግሞ ሰርቼ ማግኘት እችላለሁ አልኩሽ እኮ። እና እውነት ያለህን ነገር በሙሉ አውጥተህ ነው ምንም ሳይኖርህ ለእኔ ቀለበት ይገዛህልኝ? ሳሮኒ ደግሞ እንኳን ቀለበት ልቤን ሳልሰስት ሰጥቼሽ የለ እንዴ? በእውነት ይሄ ፌር አይደለም። ምን አይደለም? በእውነት ልክ አይደለም። ለካ ሉሲ እውነቷን ነው። ሙሉ የቤት እቃሽን ነው በጣትሽ ይዘሽ የምትዞሩ ያለችኝ። ምንድን ነው? እንካ ተቀበለኝ። እንዲህ ሳሮን፣ አሁን ደግሞ ምን አጠፋሁሽ? መጀመሪያም ቢሆን ይህንን ትልቅ ውሳኔ ከመወሰን በፊት እኔም ማማከር ነበረብህ። ይኸውልህ ይህን ቀለበት ሽጠውና ማለት ነው በዋጋ አነስ ያለ ቀለበት ፈልገህ ለእኔ ትገዛልኛለህ። ግን እኮ ሳሮን ለውድ ነገር የሚስማማው እራሱ ውድ ነገር ነው። አንቺ ደግሞ በዚህ ምድር ላይ ካሉት ነገሮች በሙሉ ለኔ ውድ ነሽ። እውነት ሳሮን። ግን እኮ እኔ ቶሎ እንድንጋባ ፈልጋለሁ። ሳሮን ምን ችግር አለው እንዴ? አገባሻለሁ እንዴ ሳሮን። ተይ እንጂ። እጅ ላይ ምንም አይነት መንቀሳቀሻ ገንዘብ ሳይኖር እንዴት ብለን ነው የምንጋባው? እንደ ድሮ ባልና ሚስቶች ባቄላ ቆርጥመን ምናምን እንዳንባባል ባቄላውን ቢሆን ከስጋ እኩል ሆኗል። ሳሮን ተይ፣ ስጋትሽ ይገባኛል። ይኸውልሽ ሳሮን፣ አንቺን ደስተኛ ለማድረግ ማለት የተቻለኝን በሙሉ አደርጋለሁ። ሳሮን ስሚኝልሽ፣ ከዚህ በኋላ ማለት ነው ተርበን ብንቸገር ራሱ ይሄ ቀለበት ከጣትሽ ሊወጣ አልፈልግም። ሰማሽኝ አይደል? አይደል? ሁሌም እኮ እንዳሸነፍከኝ ነው። የምር በጣም ነው ማፈቅርክ ሳሮን። እኔም ከራሴ በላይ አፈቅርሻለሁ። እሺ እሺ እሺ።
ቅንጅት በእርግጥ ታውቃለህ አይደል? አንዷን ብቸኛዋን እንደ አይኔ ብሌን የመሳሳላት ውዷን እህቴን አሳልፌ የምሰጥል አንተ በጣም ስለማምነህ በዛ ላይ ከአንተ በላይ ማማዬን ማንም መጥቶ ሊንከባከባት እንደማይችል ስለማውቅ አታስብ። አንተ ብቻ እኔ ላይ ሙሉ እምነት ይኑር። እድሜ ዘመኗን በፍቅር እየተንከባከብኩኝ ላኑራት ቃል እገባለሁ። አምናለሁ። በእርግጥ ሁለታችሁም በጣም ከባድ ጊዜ ያሳልፋችኋል። ግን ያው ማማዬ የተወሰነ ሕክምና እንደሚቀራት ታውቃለህ። ግድ የለም እኔ መጠበቅ እስካለብኝ ጊዜ ድረስ በጽናት እጠብቃታለሁ። ይኸውልህ ቅንጅት፣ የእነ ቤዛ ሰርግ ካለቀ በኋላ ሙሉ ትኩረቴን የማደርገው የማማዬ ሕክምና ላይ ነው። ማለት በጸበሉ እንደዚህ ለውጥ ካመጣች ሀገር ውስጥ የሚሆን ውጭ ሀገርም ሄዳ ብቻ የሆነ ሕክምና አግኝታ በቃ ፈገግታዋ፣ ሳቋ እንዲመለስ እፈልጋለሁ። ሳሚሻ በፍጹም አታስብ። እኔ ማድረግ ያለብኝን ነገር በሙሉ ለማድረግ ዝግጁ ነኝ። አያይ ቅንጅት፣ አሁን እንኳን የኔ ስራ ነው። ማማዬ የኔ ኃላፊነት ነች። አንተ አሁን ፈገግታዋን መልሰልኛል። ይሄ ከበቂ በላይ ነው። እሷ ናት እንጂ የኔን ፈገግታ የመለሰችልኝ። ሳሚሻ ሙት ማማዬን የመሰለች እህት ስላለች ግን በጣም እድለኛ ነህ። ፈጣሪን ማመስገን አለብህ። አውቃለሁ። እሷ ለሁላችንም የተለየች ነች። ታውቃለህ፣ ቤዛ ካገባች በኋላ ሁላችንም እዚህ ቤት ተሰብስበን አንድ ላይ እንድንኖር ትፈልጋለች። አዎ ማማዬ ነግራኝ ነበር። እኔ ግን ይሄ ሀሳብ የሚገዛኝ አይመስለኝም። ምን ነው ከኛ ጋር አብረህ መኖር አትፈልግም? በነገር ላይ ስለዚህ ጉዳይ ላወራ ነበር። ሳሚሻ ቅር ካላለህ የድሮ የእናንተ ቤት ሰታኝ ቆንጆ አድርጌ ላድሰውና ከማማዬ ጋር ብንገባበት ብዬ አስቤያለሁ። ማማዬን ግን ለማግባት የቸኮልክ ትመስላለህ። ታዲያ ካሁን በኋላ ምን ቀረኝ ብለህ ነው? መቼም ስለ ማማዬ እንደዛ አስጠንቅቄ ከእሷ ጋር ምንም የጀመርከው ነገር ያለ አይመስለኝም። አረ በፍጹም። እንዴ ምን ሆነሃል? ለእሷ ያለህን ክብርና ፍቅር እያወቅኩኝ እንዴት እንደዚህ አይነት ነገር። ታዲያ ቆይ እዚህ መሆኑ ለምንድን ነው የደበረ? ማለቴ ቤቱ እንደምታየው ትልቅ ነው፣ ለሁላችንም ይበቃል ብዬ ነው። በነገር ላይ እናንተን ልቃወማችሁ ፈልጌ አይደለም። ያው የኔንም ሀሳብ ልንገርህ ብዬ ነው። የማትስማማ ከሆነም አንተ ባልከው ሀሳብ እሄዳለሁ። ለማንኛውም እስኪ እናስብበታለን። አሁን ዋናው ሙዳችንን የነገው ሰርግ ላይ እናድርግ። ልክ ነው አይሻልም? በነገራችን ላይ የሚዜዎቹ ልብስ ከሁሉም ተለይቶ አንተ ላይ እንዴት ነው ድምቅ ያለው? ምን ታርበዋለህ? ሲፈጥረን እንደዚህ ነው። ከመስቀያው አረ ጉረኛ ደግሞ ፊት ሰጥተው አይደል? ያዘ እውነት እኮ ነው። ቤዚ፣ ቅንጅትን ያስቀየምኩትን ያክል ክሶ እፈልጋለሁ። ማማዬ ያለሽን ፍቅር እየሰጠሽ እየካሽው እኮ ነው። ባይሆን ሳሚ ከሰርጉ በኋላ ሁሉም ነገር ይሆናል ስላለ ነው እንጂ ልክ እዚህ ቤት እንደመጣው መጀመሪያ አንቺ ሕክምና ነበር ያሳሰበኝ። እሱ ችግር የለም ይደርሳል። ልክ ታክመሽ ደህና እንደሆንሽ አንቺም ሰርግ ይሆናል። ባይሆን የመጀመሪያ ሚዜነቱን ለእኔ ትሰጭኛለሽ። እንዳፍሽ ያርግልኝ። ምን ማለት ነው እንዳፍሽ ያርግልኝ ማለት? ማማዬ በትክክል ይሆናል። ለእኔ እናንተ ማለት እኮ ከስጋ ዘመዶቼ በላይ ቤተሰቦቼ ናችሁ። ሳሚ እንጂ እኔ ምን አደረግኩልሽ ብለሽ ነው? እንደውም እኔ ተቃዋሚ ነበርኩ እኮ። ይኸው አሁን ግን ደስታ ያላስደሰተሽም ታዲያ? ለሱማ ቃላት ያጥረኛል። ታዲያ ዛሬ በደስታዬ ጊዜ አብረሽኝ እያለሽ ለምን ትላንት በሀዘኔ ጊዜ አልነበረችም ብዬ እቆጫለሁ። ግን እኮ ሰው የሚያስፈልገው ሰው በቸገረሽ ሰዓት ነው። ፈጣሪ ይመስገን እኔ በፍጹም ሰው ቸግሮኝ አያውቅም። ለማንኛውም እስከዛሬ ላስቀየምኩሽ ነገር በሙሉ ይቅርታ አድርጊልኝ እባክሽ። ምን እያልሽ ነው ውዴ? እንዴት እኔ አንቺን እቀየምሻለሁ? በሰርጌ ዋዜማ ልታስከፊኝ ነው አይደል? በቃ ይሄ ነገር እንርሳው። እሱ ነው የሚሻለው። ይልቅ ቆይ ሌሎቹ ሚዜዎች የት ሄዱ? ምንድነው? ቆይ በሰርጉ ዋዜማ ቁጭ ብላችሁ አላችሁ። ተነሱ ሲንጨፍር። ቆይ እንደውም እኔ ላውጣላችሁ። አናስገባም ሰርገኛ እደቲከኛ። ውይ ሳርዬ እባክሽ እባክሽ፣ ይሄን ዘፈን ግን ለአንቺ የሰርግሽ ዘፈን ዕለት ቀን ግን እንደዚህ ብለሽ እንዳትዘፍኝ ነግሬሻለሁ። አያችኋት አይደል? በ30 ዓመቷ አግብታ አላስገባም ምናምን ያምራታል እንዴ ምናምን እያስመማያት። እኔ እኮ ሌላው የሚገርመኝ ነገር አይደለም። በቃ ገና ላወራ ገና እኮ ማውራት እኮ ላወራ ያሰብኩትን የምታውቅብኝ ነገር እኮ ነው የሚገርመኝ። እሷን ተዋትና ቤዝዬ በራምባር ሰበረ የባሰው መጣ ማለት አሁን ነው እንዴ? አንቺ ምን ሆነሽ ነው? እሺ አሁን ብሩ አላት እንበል ብራም